ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቻናላችን ቤተሰቦች እንዴት ናችሁ? አለኝ አልሐምዱሊላህ። ዛሬ ደግሞ እንደምትመለከቱት አዳዲስና ወጣ ባሉ ዲዛይኖች ተመልሰን መጥተናል። እዚች ጋር የምትመለከቷት ሜትር ከ50 ኪችን ካቢኔት ናት። ለጭቃ ቤት የምትሆንና ቀልጠፍ ያለች ኪችን ካቢኔት ናት። እንደምትመለከቷት አነስ ያለች ናት። እዚህ ጋር አራት መሳቢያና እንዲሁም አራት በር ያላት ከላይም ደግሞ እንደዚሁ አራት መሳቢያና እዚህ ጋር እንደምትመለከቱት መደርደሪያ ያላት አንድ መክፈያ ያላት ለጭቃ ቤት የምትሆን እንዲሁም እዚች ጋር ለብቻዋ ደግሞ አንድ ቀልጠፍ ያለች በር ያላት ናት። አነስ ያሉ እንዲሁም ደግሞ እዚህ ጋር የምትመለከቱት አልጋ ሜትር ከ50 አልጋ ሲሆን ያው በኤምዲኤፍ በግላይንደር የተሰራ ያው ራሳችን በእጃችን አርበል ብለን የሰራ ነው። ወጣ ባለ ዲዛይን የተሰራ እንዲሁም እዚህ ጋር የምትመለከቱት ፍልፍል በጣም እጅግ አድካሚ የነበረና በጣም የለፋንበት ስራ ሲሆን እነዚህን ሁለቱን ስራዎች አስመለክታችኋለሁ ማለት ነው። በቅድሚያ ለቻናላችን አዲስ የሆናችሁ ላይክ፣ ሼር እና እንዲሁም ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። እንዲሁም አዳዲስ ስራዎችን ስንለቅ ወደ እናንተ ተደራሽነት እንዲኖረው የደውል ምልክቷን መጫን እንዳይረሳ። አዳዲስ ስራዎች ስንለቅ ያው ፈጥኖ ይደርሳችኋል ማለት ነው ምልክቱ። እዚች ጋር ስመጣላችሁ ሜትር ከ50 ኪችን ካቢኔት ስትሆን ለጭቃ ቤትም እንዲሁም ደግሞ ለቡልኬት ቤትም ለሁለቱም የምትሆንና ቀልጠፍ ያለች እንደምትመለከቷት ወጣ ባለ ዲዛይን የተሰራች ናት። ቀለሟም እንደምትመለከቱት ወደ ሲልቨር የተጠጋ እንዲሁም እርሳስ ከለር አይነት ቅቤ ቀባናት ናት። እንዲሁም በነጭ አድርገን እንደዚህ አስውበንና አሳምረን ሰርተናታል። ያው ስራችን ላይ ሐሳብ አስተያየት ካላችሁ ሐሳብ አስተያየታችሁን መስጠት እንዳይረሳ። ያው ለኛ ስለሚጠቅመን እንዲሁም የነገራችሁንን ነገር አሻሽለን የተሻለ ስራ ይዘን እንደምንቀርብላችሁ ተስፋ እናደርጋለን። እዚህ ጋር ስመጣላችሁ ከላይ አራት በር አላት። አራት በር እንዲሁም በመስታወት ነው የሰራናት እችኛዋን። እናንተ መስታወትም ካልፈለጋችሁም ደግሞ ያለ መስታወትም መስራት ይቻላል። እንደምትመለከቱት አራት በር አለው እዚህ ጋር እንዲሁም ሰፊ የሆነ ከላይ የፈለጋችሁትን እቃ ማስቀመጥ እንድትችሉ ቀለል ያሉ እቃዎችን ከላይም ሆነ ከታችም እንደዚሁ ለማስቀመጥ እንድትችሉ ተደርጎ ያው መክፈያ አድርገን ነው የሰራንላችሁ። እዚህ ጋር ፓርቲሽን አለ እንደምትመለከቱት አራቱም ላይ ፓርቲሽን አድርገንበታል። እንዲሁም ውስጡ ያው የተቀባ ነው። ውስጡ እንደምትመለከቱት የተቀባ ነው እና በዚህ መልኩ አሳምረን ሰርተናታል። ከላይ እንደምትመለከቱት እርሳስ ከለሩ ማሽ እንዳደረግ አንዳንድ ቀለሞችን ጣል አድርገንበታል። ያው የተወሰነ ውበቱ እንዲጨምር ያደርገዋል እና እዚህ ጋር ያው አራት በር አለ። በዚህ መልኩ ያው በሩም እንደምትመለከቱት ይሄ በር መስታወቱ የሆነ ግጭት ምናምን የሆነ ደግሞ እንዲሁም ምናምን ሲል የመስታወቱ ጉዳት እንዳይደርስበት እንደምትመለከቱት በሩ ሃይድሮሊክ ነው። እንደዚህ ፈጥነው ወርውራችሁ ብትዘጉት ራሱ እሱ በራሱ ቀስ ብሎ የሚዘጋ ማጠፊያ ለየት ያለ ማጠፊያ ስለገጠምንለት ምንም ስጋት የሌለውና ጥርት ባለ መልኩ የተሰራ ጥርት ያለ ስራ ነው እንላችኋለን። እዚች ጋር ደግሞ አንድ መደርደሪያ ያላት ያው አነስ ያሉ ቶሎ የሚፈለጉ እንደዚህ ኪችን እዚህ ጋር በመሰሩበት ሰዓት ያው አብዛኛ ጊዜ የምትጠቀሟቸው እቃዎችን እዚች ጋር ለማስቀመጥ ታስቦ የተሰራች ናት። ለምትመለከቱት ሁለት እንትን አላት። ከዚቹ ጋር ሳህን ሹካ ምናምን ነገር የተለያዩ ያው ቶሎ የምትጠቀሟቸውን እቃዎች እዚች ጋርና እዚህ ጋር ለማስቀመጥ እንዲመቻችሁ ተደርጎ ታስቦ የተሰራ ነው። እዚህ ጋር ስመጣላችሁ አራት መሳቢያ አላት። እንደምትመለከቱት ጽድት ያሉ አራት መሳቢያዎች አላቸው። ሶስቱም እንደምትመለከቱት ያው ውስጡን ደግሞ እንደምታዩት ያው ተቀባ ነው። ሲቀጥል ደግሞ ስላይደር ነው። ያው ምንም አይነት የሆነ መታገል ምናምን የሆነ ብልሽት ምናምን የማያጋጥመውና ያው ለየት ያለ ስራና እንዲሁም ጥራቱን የጠበቀ ስራ ነው። ቀለሙን ደግሞ ከዚህ ጋር ማች እንዲያደርግ አድርገን እንደዚህ በምትመለከቱት መልኩ ውበት ሰጥቶታል። እንደዚህ እርሳስ ከለሩን አብረን ከዚህ ጋር በመቀባታችን የተለየ ውበት እንዲኖረው አድርጎታል። ያው እኔ በበኩሌ በጣም የተመቸኝ ስራ ነው። እናንተም ከተመቻችሁ ደግሞ ያው ላይክ በማድረግ ስራችንን ያበረታቱን። እንዲሁም ደግሞ ሐሳብ አስተያየት ካላችሁ እንዲሁም በሌላ ቀለምም የተለያየ ዲዛይንም ደግሞ እናንተ መርጣችሁ በፈለጋችሁ ዲዛይን ሰርተን አሪፍ ስራ እናስረክባችኋለን ማለት ነው። ሲቀጥል ደግሞ እዚህ ጋር አራት በሮች አሉት። የታች በር ናቸው እነዚህ ደግሞ ትላልቅ እቃዎችን ለማስቀመጥ የሚሆኑ ሲሆኑ ያው ለዛ ታስበው የተሰሩ ናቸው። ወደ ውስጥ ምናምን እቃ ያን ሽሮ በርበሬ ምናምን ትላልቅ ባሊ ምናምን አይነት ነገሮችን ለማስቀመጥ እንዲመቹ ተደርገው ስፋቱም እንደምታዩት ነው። እንዲሁም ደግሞ ወደ ላይ ቁመቱም ተለቅ ያለ ስለሆነ የተለያዩ ትላልቅ እቃዎችን ለማስቀመጥ በቂ የሆነ ስፔስ ያለው ሲሆን ያው ምንም አይነት እንትን የቃይ ማስቀመጥ ችግር ይኖርባችኋል ብዬ አላስብም። ይሄንን እንደምትመለከቱት
ካሰራችሁ ፏ ያለና ዝንጥ ያለ ስራ ነው። ስራችን ከተወዳችሁ ላይክ ማድረግ እንዳይረሳ። ሰብስክራይብ ያላረጋችሁም እንዲሁም ሰብስክራይብ እያደረጋችሁ ቻናላችንን ይቀላቀሉ። የደውል ምልክቷን በመጫን አዳዲስ ስራዎች ስንለቅ ወደ እናንተ ተደራሽነት ይኖረዋል ማለት ነው። ያው የተለያዩ ትዕዛዝ እንዲሁም ደግሞ ስራዎችን ማሰራ ከፈለጋችሁ ፎቶዎችን ብቻ ነው መላክ የሚጠበቅባችሁ። እናንተ ፎቶዎችን ብቻ ትልካላችሁ። እኛ ፏ ባለና ያው ያቺኑ እንዲሁም ደግሞ ቀለምም ደግሞ የፈለጋችሁትን ቀለም በመምረጥ እናንተ በፈለጋችሁት መልኩና ያው የሳላችሁትን ነገር እኛ በተግባር ሰርተን እናሳያችኋለን። ያላችሁበት ቦታ አድራሻችሁን እዛው እናደርስላችኋለን። እኛ የምንገኘው ወሎ ኬሚሴ ነው፣ ግን የተለያዩ የኢትዮጵያ ከተሞች ሁሉ እናደርሳለን ማለት ነው። ከእናንተ የሚጠበቀው 0951660006 ደውለው ማዘዝ ብቻ ነው የሚጠበቀው ከእናንተ። እንዲሁም እዚህ ጋር ስመጣላችሁ ደግሞ ይሄን አልጋ የሚገርማችሁ ነገር ያው ከዚህ በፊት ተሰርቶ የማያውቅ አልጋ ነው። አዲስ ዲዛይን ነው። ከዚህ በፊት የትም አላያችሁትም፣ በእርግጠኝነት ነው የምነግራችሁ። ይሄ አልጋ ሜትር ከ50 አልጋ ነው። አጋጣሚ ሆኖ ኮመርኖ አላሰራበትም ሰውየው። ከጎን ኮስሞቲክስ ማሰራት ፈልጎ ኮመርኖ አላሰራበትም። እናንተ ኮመርኖን ከፈለጋችሁ በኮመርኖ ማሰራት ትችላላችሁ ማለት ነው። እንደምትመለከቱት ይሄ በኤምዲኤፍ ነው የሰራ ነው። እንደምትመለከቱት ቅርጹን በጠበቀ መልኩ በጣም የለፋንበት ስራና የፈተነን ስራ ነው። እንደምትመለከቱት በጣም የሚያምርና የተለየ ዲዛይን አድርገን የሰራ ነው። የሚገርማችሁ ነገር የውጭ ፎቶ ነው የላከልኝ ሰውየው። ዲዛይኑን የውጭ ፎቶ መርጦ ይሄ ካልሆነ ብሎ እኛም መርሃባ ብለን ተቀብለን በዚህ መልኩ ፎቶ ላይ ባለው መሰረት በዙ አሳምረን ሰርተንለታል። እንደምትመለከቱት እቺን እያንዳንዷን ፍልፍል በእጃችን ነው የፈለፈልናት። በእጃችን ነው እንደዚህ የምትመለከቱትም በጣም የለፋንበት ስራ ነው። ያው ብዙ አድክሞን ውጤቱም ደግሞ እንደዚህ ያማረ የሆነ ውጤት አግኝተናል ማለት ነው። እንደምትመለከቱት ቀለሙ ምንም ፌድ ማድረግ ምናምን እንዲሁም ደግሞ ውሃ ምናምን ነገር ቢነካው ምንም ስጋት የሌለው ነው። ይሄኛውም እንደዛው። በነገራችን ላይ እንደምትመለከቱት ቀለሙ ምንም ፌድ ማድረግ የሆነ ውሃ ምናምን ቢነካው የሆነ ከጊዜ በኋላ የሚበላሽ አይነት ቀለም አይደለም። እንዲሁ ውበቱን እንደጠበቀ ያው የፈለጋችሁትን አይነት ጊዜ መጠቀም የምትችሉትና ያው ዘላቂ የሆነ እቃ ነው ሰርተን የምናስረክባችሁ ማለት ነው። እንደምትመለከቱት ግርጌው ላይም ስመጣላችሁ እንደዛው እነሄም በኤምዲኤፍ ነው የሰራ ነው። እንደምትመለከቱት ይሄ ኤምዲኤፍ ነው። ይሄ ኤምዲኤፍ ነው። እናንተ ደግሞ በሌዘር ከፈለጋችሁም በሌዘር ሰርተን እኛ ራሳችን ፎ አድርገን ሰርተን እናስረክባችኋለን ማለት ነው። ስራችን ከተመቻችሁ ከወደዳችሁት ላይክ ማድረግ እንዳይረሳ ቤተሰብ። እዚህ ጋር ግርጌው ላይም ስመጣላችሁ እንደዚሁ ከላይ ባለችው መልኩ ያው በመታመር መልኩ ሰርተናታል። እንደምትመለከቱት ዲዛይኑ አንድ አይነት ዲዛይን ነገር ነው። ያው ቅርጹን በጠበቀ መልኩና ከለሩን ደግሞ ማች ይሁን ባለልኝ መሰረት ያው በዙ ማች አድርገን ሰርተነዋል ማለት ነው። ስራችን የተለየና ጥራቱን የጠበቀ ስራ ነው። እንደምትመለከቱት እኛ ጋር ሲያሰሩ እንዲህ ፏና ፍክት ያሉ እቃዎችን እኛ ጋር አሰርተው መውሰድ ይችላሉ ማለት ነው። የማይቆጩበትን ያው የዘላለማዊ የሆነ እቃን ነው ሰርተን የምናስረክባችሁ ማለት ነው። ቤተሰብ ይመቻችሁ።